ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የ14ኛ ክፍለ ጦር የበረኛው ጅብላ ሙተራ ሻለቃ በጠላት ላይ ታላቅ ድልን ተጎናጸፈ። የአፋባ ቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር የበረኛው ጅብላ ሙተራ ሻለቃ የሰራዊት አባላት በዘራፊው የብልጽግና ሰራዊት ላይ ድልን ተቀዳጅተዋል። የአርሶ አደሩን ሰብል ለመዝረፍና የማህበረሰቡን ቤት በመበርበር በጠዋቱ ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ቀበሌ ያመራውን የብልጽግና ወራሪ ሰራዊት ጀግኖቹ የበረኛው ጅብላ ሙተራ ሻለቃ ፋኖች አስቀድመው ደፈጣ ጥለው በመጠበቅ ከጠዋቱ ጀምሮ እስከ ምሽት ድረስ የቆየ እሳት ክንዳቸውን ሲያሳርፉበት ውለዋል። ሻለቃዋን በትኛለሁ እያለ ተረቱን ሲነዛ የነበረው የብልጽግና ሰራዊት ከተጠና የከተማ ኦፕሬሽን እስከ መደበኛ የውጊያ ጥበብን የተካኑት ጀግኖች ጠላትን በልሳነ አፈሙዝ ሲያናዙት ውለው አምሽተዋል። ከደነባ እስከ ሊባኖስ ባካለለው ቀጠና በተደረገ ውጊያ ከፍተኛ መናበብና አስደናቂ ውጊያ ጥበብ የታየበት ከመሆኑም በላይ ምሽጎቹ ከመሰበራቸውም በላይ በርካታ ቁጥር ያለው ጡት ቆራጭ ምርኮኛው ጁላ ሰራዊትና ሆዳም አድማ ብተና እንደ ቅጠል ረግፈዋል። በውጊያውም 3 ምሽግ ተሰብረዋል። አንድ የአድማ ብተና ሻለቃ አመራር ተደምስሷል። ከ37 በላይ የጠላት ኃይል ተደምስሷል። በአሁኑ ሰዓትም ጠላት መድፍ እያስወነጨፈ ይገኛል። ይህ በእንዲህ እንዳለ ምኒልክ ዕዝ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ቀናቶችን ባስቆጠረ ተጋድሎ ታላቅ ድል ተጎናጸፉ። ምኒልክ ዕዝ በላጎ ተወርዋሪ ሻለቃ በደሴ ዙሪያ ወረዳ እያደረጉት ያለው ከባድ ተጋድሎ ታህሳስ 4 2018 ዓ.ም አራተኛ ቀኑን ያስቆጠረ ሲሆን ጠላት ከፍተኛ የሚባል ሰብአዊ ኪሳራ እያስተናገደ ተጋድሎ በድል ታጅቦ አሁንም እንደቀጠለ ነው። ህዳር 29 2018 ዓ.ም በደሴ ዙሪያ ወረዳ ሞቴ ከተማና አስገዶ ላይ ከባድ ጉዳት ኪሳራ የደረሰበት ሚሊሻና የደሴ ፖሊስ በድጋሚ ህዳር 30 2018 ዓ.ም የመከላከያ ሰራዊት ሚሊሻና ፖሊስ ጥምር ዙፋን ጠባቂ ጦር በአራት አቅጣጫ ከደሴ ከተማ ባስግዶና ሞቴ በጉጉፍቱ አጥት መስፈሪያ በቆላ ገራዶ በጓሳ ሜዳ ከኩታበር በተንታ አጅባር በአራቱም አቅጣጫ ፋኖን ይዞታውንና ቀጠናውን አስለቅቃለሁ ብሎ የገባው ጠላት ባሰበው ልክ ሳይሆን በተቃራኒው በየጫካውና በየጉድጓዱ አስከሬኑ ወድቆ ቀርቷል። በዚህም ጠላት ከባድ ሰብአዊ ኪሳራ የደረሰበት ሲሆን በየቦታው ወድቆ የቀረበትን አስከሬን ለማንሳት ለማውጣት ሌላ ተጨማሪ ኃይል እያስገባ እዛው እንደገባ ሳይመለስ ይኸው ታህሳስ 2 2018 ዓ.ም አራተኛ ቀኑን አስቆጥሯል። ሌላው የማስረሻ ሰጤ አፋሕድ ምርኮኛ ጓዶቹ ዛሬም እጅ እየሰጡ ነው። አገዛዙ በፋኖ ትግል አስርጎ ያስገባቸው ፋኖን ለመከፋፈል ያስገባቸው ደህንነቶችን እየሰበሰበ ነው። ከወሎና ከጎንደር የአፋሕድ አመራሮች እጅ እየሰጡ ነው። እያሱ የተሰኘ የአፋሕድ ምክትል ፖለቲካ መምሪያ ኃላፊና ከፍ አላለሙ የተባለ በአፋሕድ የጎጃም ዕዝ ፋይናንስ ኃላፊ እንዲሁም የወሎ ቤት አማራ ጠቅላይ ግዛት ዕዝ የህዝብ አስተዳደርና ማህበራዊ ጉዳዮች ኃላፊ ግርማ እጅጋየሁ ማስረሻን ተከትለው ወደ አብይ ብልጽግና ተቀላቅለዋል። የአፋሕድ መፈረካከስ ራስን ካለማጥራት የመጣ የአመራር ድክመት መሆኑ መሙን ነው። አፋሕድ ራስን ማጥራቱ ላይ ከመቼውም በላይ በንቃት መስራት ይኖርበታል። ይህ በእንዲህ እንዳለ ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ ሜጀር ጀነራል ክንፈ ዳኘው ገለጹ። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ የትግራዩ ጀነራል ተናግረዋል። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይንም እንደ ኤርትራ ነጻነት ሲሉ ተደምጠዋል። ጀነራል ክንፈ ዳኘው የትግራይ ህዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለመጠይቅ ተናግረዋል። ጀነራሉ ብራህ ከተሰኘ ዩቲዩብ ሚዲያ ጋር ባደረጉት ቃለመጠይቅ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ጋር ነጻነት ነው ሲሉ ተደምጠዋል። ከእስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለውን አቋማቸውን ደግሞታል። እንደ ጀነራሉ እምነት ትግራይ የኢትዮጵያ አካል ሆና መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባትም ብለዋል። በአሁኑ ወቅት ወደ ቅድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለውን ብቸኛ ግንኙነት የፕሪቶሪያ ስምምነት ነው ያሉት ሲሆን ከዚህ ውጭ ምንም አይነት ማሰሪያ የለም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸውም ጠቁመዋል። የትግራይ ኃይሎች ከኤርትራም ይሁን ከፋኖ ኃይሎች ጋር ስለሚኖራቸው ግንኙነት ስልታዊ ወይም ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸውም ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጀነራሉ የሚፈጸመውን በፖለቲካ ቁርጠኝነት እና በህገ መንግስቱ አንቀጽ 39 መሰረት መሆኑንም ጠቁመዋል። የትግራይ ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ለኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጀነራሉ ገልጸዋል።
ስለሆነ የኢትዮጵያ መንግስትና የትግራይ ኤርትራ ውጥረት የተጠየቁት ጄኔራሉ ግጭት ከተቀሰቀሰ ውክልና ጦርነት እንደሚሆንም ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም ጠቁመዋል። በቀጠና የሚቀሰቀሰው ጦርነት በባህሪው የውክልና ጦርነት ነው ያሉት ጄኔራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤሚሬቶች ፍላጎት ነው ሲሉም ያጣጥሉታል። ምንም እንኳ ጄኔራሉ ጥያቄ የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘ ታሪካዊ የባህር በር ባለቤትነት ጥያቄ እንዳለ ይታወቃል። ጄኔራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና ኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባትም ጄኔራሉ መክረዋል። ሁለቱ ፖለቲካዊ ኃይሎች ትግራይን ወደ ሀገርነት ለማሸጋገር በጋራ መቆም እንዳለባቸውም ጄኔራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉትን የመገንጠል አጀንዳ እንደሚያቀነቅኑም ይታወቃል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።